ይወዳል አምላኬ ሃሌሉያ እግዚአብሔር የሚያመልኩትን የማያሳፍር እግዚአብሔር በእውነት አምልከው፣ በእውነት ዘመር፣ በእውነት ሕያው የሆነ አምልኮ እግዚአብሔር ፊት አቅርብ። ሃሌሉያ እግዚአብሔር እሳት ከሰማይ ያመጣል አምላክ መሆኑን ሊያሳይ። ሃሌሉያ 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 ምስጋና ይሁን እግዚአብሔር፣ ምስጋና ይሁንልህ፣ ብዙ ይሁንልህ እግዚአብሔር። ሃሌሉያ ሃሌሉያ በእውነት በመንፈስ ስለሚያመልኩት ይሞላቸዋል ፍጹም በረከት። እሳቱን ይልካል ከሰማያት አሕዛብም ሁሉ ይህን ያያሉ። ለእኛ ጌታ መልቀው ይሰግዳሉ። እሱ አምላክ ነው እያሉ አምልኮ ይወዳል አምላኬ ሃሌሉያ። ድምፃችሁን ከፍ አድርጉና አምልኮ ይወዳል አምላኬ እግዚአብሔር አምልኮ ይወዳል አምልኮ ይወዳል አምላኬ እግዚአብሔር በእውነት በመንፈስ ያመልኩት ራሳቸው የሰጡት ለእነዚያ መንፈሱ ያፈሳል የበረከት ዝናብ ያዘንባል። ስለዚህ ይሁን አምልኮ ስግደት ዝማሬ ይሁን አምላኬ አምልኮ ስግደት ዝማሬ ይሁን አምላክ አምልኮ ለታ አምልኮ እልልታ ዝማሬ ይሁን አምላክ አምልኮ ለታ አምልኮ እልልታ ዝማሬ ይሁን አምላክ አምልኮ ስግደት አምልኮ ስግደት ዝማሬ ይሁን አምላክ አምልኮ እልልታ አምልኮ እልልታ ዝማሬ ይሁን አምላክ ሃሌሉያ ሃሌሉያ አምልኮ ስግደት ዝማሬ ይሁን አምላኬ አምልኮ ስግደት ዝማሬ ይሁን አምላኬ ለሕያው አምላክ ሕያው አምልኮ ይገባዋል። ለሕያው አምላክ ሕያው አምልኮ፣ ሕያው እልልታ፣ ሕያው ጭብጨባ፣ ሕያው ሃሌሉያ ሃሌሉያ ሃሌሉያ። በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ዋላችሁ? በእውነት እንዲህ ላለው ነገር ለመመለስ በጣም ይከብዳል። በእውነት ያው በፍቅር የሆነ ነገር ሁሉ ለሰዎች ፈውስ ነው፣ ትልቅ ደግሞ መታሰቢያ ነው።
ትንሽ የሚመስል ግን ከእውነት ከልብ የሆነ ነገር ሁሉ ከሰው ልብና ሕይወት አይጠፋም። ስለዚህ ቄስ እናንተን ወክሎ ስለሰጠን የፍቅር ስጦታ የእስራኤል ቅዱስ እግዚአብሔር አብዝቶ ይባርካችሁ። አሜን። እንዳከበራችሁን እግዚአብሔር ለሁሉ ጊዜ ያክብራችሁ። አሜን። በእውነት እግዚአብሔር ታላቅ አምላክ ነው። የሚያከብሩትን የሚወዱትን ሁሉ ይባርካል። ጌታ ይባርካችሁ። አሜን። ሰዓቱን ትንሽ ወስጃለሁ። እኔ ትንሽ እንደ ቁርጠት ነገር ይዞኝ ነበረ። እግዚአብሔር ይመስገን አሁን ደህና ነው። በተሻለ መጠን አጭር መልእክት ለማቅረብ ነው የምሞክረው እና በኋላ ያው ጠዋትም ሲነገር እንደሰማችሁት የጸሎት ጊዜ ይኖረናል። እግዚአብሔር በዚህ ጊዜ ውስጥ በእውነት ደግሞ ይዳስሰናል። ስለዚህ ያንን ጊዜ ሁላችንም እናፍቀን። የራሴ ፓስተር ብዙ ሊጸልይ ይፈልጋል። እግዚአብሔር የሚወደው ያከበረው እግዚአብሔር ትልቅ ሰው ነው እና እሱን የመሰሉ ሰዎችን ማግኘት በእውነት ደጋግሜ መናገር ደስ ይለኛል። ይህ ትልቅ በረከት ነው። በእኛ ጋር በተለይ ትልቁ ችግር እግዚአብሔር ስልጣንን ብዙ ጊዜ አናከብርም። ካለፈ በኋላ ነው እንዲና እንዲህ የምንለው። በፈረንጆቹ ብታዩ እንኳንስ በዚህ ደረጃ ያሉ ሰዎች ቀርተው ትንሽ እንኳን እንዴት አድርገው በክብር እንደሚይዙ ነግራቸው አልችልም። ስለዚህ እንደ እግዚአብሔር ቃልም ከፊታችን የቀደሙ እግዚአብሔር በሕይወታቸው ታላላቅ ስራ የሰሩትን ሰዎች እኛ በፍቅር ብንሸከማቸው እግዚአብሔር እኛን ይባርካል። ጌታ ይባረክ። ስለዚህ ይጸልይልናል ሁላችንም ማለት ነው። አብረን የምንመለከተው የእግዚአብሔር ቃል ክፍል የሚገኘው ማቴዎስ ወንጌል ምዕራፍ 14 ከቁጥር 12 እስከ 21 ነው። ግን አሁን የማነበው ቁጥር 13 እና 14ን ብቻ ነው። የማቴዎስ ወንጌል ምዕራፍ 14 ቁጥር 13ን እና 14ን አነባለሁ። ትቆማላችሁ። ሁለቱ ስትነበብ ኢየሱስ የሆነውን ነገር በሰማ ጊዜ ከነበረበት ተነስቶ ወደ አንድ ገለልተኛ ስፍራ በጀልባ ሄደ። ሕዝቡም ይህን ሰምተው ከየከተማው በእግር ተከተሉት። ኢየሱስም ከጀልባው ሲወርድ ብዙ ሕዝብ አይቶ ራራላቸው፣ ሕመምተኞቻቸውንም ፈወሰላቸው። አሜን። ትላንትና ርዕስ የሰጠኋችሁ ታስታውሱ እንደሆነ ወደ ንጉሱ እንሂድ ወይም እንምጣ የሚል ነው። አሁን ደግሞ ወደ ጌታ ኢየሱስ እንምጣ የሚለው ርዕስ ነው። ጌታ እንዲያስተምራችሁ ጸሎት እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር ሆይ እስካሁን በብዙ በረከት ስለባረክ፣ በቃል ስለባረከን፣ በዝማሬ ውስጥ አልፈን ስለባረከን፣ በጸሎት ስለባረከን፣ በህብረቱ ስለባረከን፣ አብረን በመገኘታችን ስለባረከን እናመሰግንሃለን። አምላካችን እግዚአብሔር ሆይ አሁን ደግሞ አቤቱ ያው ቃልን ለኔም ለወገኖችም አንተ አስተምረን በክርስቶስ ኢየሱስ ስም አሜን። ጌታ ይባርካችሁ። ብዙ ጊዜ ሰዎች የየራሳቸው የህይወት ናፍቆት አላቸው እና የሚናፍቁትን ደግሞ ለማየት ብዙ ኪሎ ሜትር አቋርጠው ይሄዳሉ። አንዳንድ ጊዜ ሰዎች ለምን ያን ያህል ዋጋ እንደሚከፍሉ ይደነቃሉ። ስለ አንዳንድ ነገር ሳስብ አንዳንድ ጊዜ ዶኩሜንተሪ ፊልሞችን አያለሁኝ እና አንዳንድ ሰዎች ምኞታቸው ትልቅ ተራራ ላይ መውጣት ነው። ትልቅ ተራራ ላይ እና በዓለማችን ላይ ትልቁ የሚባለው ማውንት ኤቨረስት ይባላል። ስለዚህ እዛ ለመውጣት እድሜ ልካቸውን አልመው ወደዛ ይሄዳሉ። የሚገርማችሁ እዛ ተራራ ላይ መውጣት ቀላል ነገር አይደለም። በጣም ትልቅ ነው፣ በበረዶ የተሸፈነ ነው። ስለዚህ ብዙዎች ወደዛ ይሄዳሉ። ግን እኔ እዛ ተራራ ላይ ወጥተው ምን እንደሚያገኙ አላውቅም። ከዛ እነሱ በቃ በህይወታችን አንድ ነገር ፉልፊል ሆኗል ብለው ያስባሉ። እዛ የደረሱ ሰዎች እዛ ተራራ ላይ ሰው ካልወጣ በቃ ህይወቱ ሙሉ እንደማይሆን የሚያስቡ ተራራ መውጣት የሚወዱ ሰዎች። ግን የሚገርመኝ ብዙዎቹ ለመውጣት ፈልገው ጤነኛ እግር የነበራቸው እግራቸውን አጥተው ይመለሳሉ። ጣቶቻቸው ተሸራርፈው ይመለሳሉ። አንዳንዶቹ እንደውም ሬሳቸውም አይገኝም። ከአሁን በፊት ያለው ነግሬያችሁ ነው አላውቅም። አንድ ሰው በጣም ማይክል ጃክሰን በጣም ማየት ይፈልግ ነበረ እና እዛው አሜሪካ ማየት ስላልቻለ እንግሊዝ ሀገር ኮንሰርት ስላለው እዛ ድረስ ሄደ። ከዛ በኋላ የሚገርመው ደግሞ አጋጣሚ ሆኖ ይሆን አላውቅም፣ ወይም ስልጣን አላውቅም፣ የራሱ የማይክል ጃክሰን መኪና አገኘው። ልጁ እግሩ ተሰበረ። ጤነኛ ግዞ የተሰበረ ግዞ ተመለሰ። ወገኖቼ
ሰዎች የሚናፍቁት ነገር አለ። እያንዳንዳችን ምናልባት የምናፍቅ ነው እዚህ ልደርስ እዛ ለመሄን ላይ የምንለው ግን እዛ ደርሰን ብዙ ጊዜ አትርፈን አንመጣም። ሰው ግን ወደ ኢየሱስ ቢመጣ ወደ እግዚአብሔር ግን ቢመጣ ወገኖች እንኳንስ ሊያጎል ቀርቶ ጎዶሎ ይሞላል፣ ስብራቱ ይጠገናል፣ ሐዘኑ ከሱ ይነሳል፣ ከአመድ ያነሳል ጌታ ኢየሱስ ክርስቶስ ስብራቱን ጠግኖ በፈውስ ይመልሳል። ስለዚህ ከመጣን አይቀር ወደ ጌታ ኢየሱስ ክርስቶስ እንምጣ። በዚህ ክፍል ላይ እንደምንመለከተው ቀደም ያለውን ታሪክ ብንመለከት ጌታችን ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ሰማ። የእሱን መስዋዕት አሳዛኝ ነበር። ስለዚህ ከቦታው ገለል ማለት ፈለገ። ደቀ መዛሙርቱ ይዞ ለብቻው አንድ ቦታ መሄድ ፈልጎ በጀልባ ተሳፍሮ ሄደ እና በክርስቶስ ኢየሱስ ሐዘን ያለ ይመስለኛል ስለ መጥምቁ ዮሐንስ። ከዚያም በላይ ብዙ ሰዎችን ያገለግል ስለነበር ቀንም ለሊትም ሰብካል፣ ያስተምራል፣ ይፈውሳል፣ ያጽናናል። ፊዚካሊ ያው ይደክመዋል ጌታ ኢየሱስ ክርስቶስ እንደማንኛችንም ሰው ስለነበር። ነገር ግን ከዛ ሁኔታ የተነሳ ገለል ወዳለ ቦታ ሲመጣ ከጀልባ ልክ ሲወርድ ብቻውን መሆን ፈልጓል ክርስቶስ ኢየሱስ። እጅግ ብዙ ሰዎች አየ። እጅግ ብዙ ሰዎች ናቸው። ማረፍ ፈልጎ የመጣው ብቻውን መሆን የፈለገው ግን ቁጥራቸው እጅግ ብዙ የሆኑ ሰዎች ሲያይ እኔ በሆን ያስቆጣኝ። ለማረፍ ፈልጌ ብቻዬን መሆን ፈልጌ እንኳን አይደለም ብዙ ሰው አንድ ሰው በሬ ቢያንኳኳ እንደው በጣም የምቀየመው ይመስለኛል። ፊቴ ይጠቁራል። ጌታ ኢየሱስ ግን አይቶ ራራላቸው ብሏል። ትልቁ ነገር እሱ ነው። ሰው ወደ ኢየሱስ ሲመጣ ኢየሱስ ይራራለታል። ምክንያቱም ሰው በብዙ ምክንያት ወደ ሰው ይመጣል። አሁን ግን በዚህ ክፍል ላይ ስንመለከት እነዚህ ሰዎች ኢየሱስን ማሳደድ ስለፈለጉ አይደለም የመጡት። ጉዳይ አላቸው፣ ጭንቀት አላቸው፣ ስብራት አላቸው፣ ጥያቄ አላቸው። ስለዚህ ጥያቄ ያለው ሰው ደግሞ መልስ አገኝበታል ብሎ ወደ አንድ ቦታ ሲመጣ ከዚያ መልስ ይፈልጋል፣ ጥሩ ነገር ይፈልጋል። እንኳንም ወደ ኢየሱስ መጡ። ጌታ ይባረክ። ወደ ሰው ቢሄዱ ሰዎች በር ይዘጉባቸዋል። እንዳልኳችሁ እኔ ብሆን ደክሞኝ ማረፍ ስፈልግ ማንም ማናገር አልፈልግም። አንዳንድ ጊዜ ነው ባለቤት ትናገረኛለች። በቃ አንተ ታኮርፋለህ ትላለህ። እኔ ማኮርፍ ፈልጌ ሳይሆን ሲደክመኝ በቃ ዝም ነው ማለት። አንዷ ሚስቴን በደንብ ማናገር ያቅተኛል። አንዳንድ ጊዜ ብዙ ሰዎችማ ማናገር ያው ደግሞ ከእያንዳንዱ ሰው ጉዳይ ጋር ጊዜ ወስደው መጫወትም እንዴት ከባድ ነገር መሰላችሁ። ኢየሱስ ግን ይራራል። ጌታ ስም ብሩክ ይሁን። በምንም ሁኔታ እንምጣ ወገኖቼ፣ በእግዚአብሔር ቃል ስንመለከት ኢየሱስ የርኅራኄ አባት ነው። በተለይ የተጎዳ ሰው የሚራራለት ይፈልጋል። የሚያዝንለት ሰው ይፈልጋል እንጂ የሚፈርድበት ሰው አይፈልግም። የሚገፋው ሰው አይፈልግም። በር የሚቆልፍበት ሰው አይፈልግም። እና እነዚህ ሰዎች ብዙ ኪሎ ሜትር አቋርጠው ነው የመጡት። አንዳንዶች ሲመጡ ምን ይዘው እንደመጡ ታውቃላችሁ? የታመመ ባል፣ የታመመ አባት፣ የታመመ ወንድም፣ የታመመ ጎረቤት፣ የታመመ ሰው ይዘው ነው የመጡት። አንዳንዶች በእግራቸው የሚችሉ በእግራቸው እየተገፉ ቀስ እያሉ፣ አንዳንዶች ደግሞ በቃሬዛ ተሸክመው ነው የመጡት። ከሸክም ጋር ነው የመጡት እና ኢየሱስ እንዳያቸው አይቶ ራራላቸው። ወገኖች ወደ ኢየሱስ እንምጣ። ይራራልን። ይራራላችኋል። የሚራራ ጌታ ነው። በመጽሐፍ ቅዱሳችን ብዙ ቦታ ላይ ጌታ ክርስቶስ ርኅራኄውን ገልጾ እናያለን። በዚህ በማርቆስ ወንጌል ምዕራፍ 9:36 እረኛ እንደሌላቸው መንጋ ተጥረው የነበሩት ሕዝብ አይቶ ራራላቸው ይላል። ሌላ ቦታ ላይ እንደገና ማቴዎስ 20 ምዕራፍ ቁጥር 34 ላይ ሁለት አይነት ስውሮች ሲጮሁ አይቶ ራራላቸው፣ አዘነላቸው ይላል። እንደገና ደግሞ በሉቃስ ምዕራፍ 7 ቁጥር 13 ላይ ናይን የምትባል ከተማ ጌታ ኢየሱስ ክርስቶስ ከነበረበት ከቅፍርናሆም ገስግሶ እዛ ከተማ መጣ። የመጣበትን ማለት ስንመለከት ቀላል አልነበረም። ግን ናይን በሚባለው ከተማ አንድ ሴት ስትጮህ ኢየሱስ ሰማ በመንፈስ። አንድ ልጅ ነው ያላት፣ ባል የላትም፣ መበለት ነች። በቃ ሞቶባት ልጇን ለመቅበር የተዘጋጀች የእሷ ጩኸት ባለበት ተሰማው። ጌታ ይመስገን። አንዳንድ ጊዜ ሰው አጠገባችሁ ሆኖ ሲጮህ ላንሰማው እንችላለን። እሱ ግን ከሩቅ የሚሰማ ጌታ ይባላል። ስለዚህ
ወደ ናይን ከተማ መጣ ጌታ ኢየሱስ። ልክ ያንን የሞተውን ጎረምሳ ይዘው ጎልማሳውን ይዘው ለመቅበር የሰፈሩ ሁሉ ተሰብስቦ ሬሳውን ተሸክሞ ሲወጣ ጌታ ኢየሱስ ክርስቶስ እዛ በሩ ላይ ተገናኘ። እንዴት ድንቅ ነው ወገኖች! እኔ አንዳንድ ጊዜ የሚገርመኝ ነገር የእግዚአብሔር ሰዓት አስገራሚ ነው እና ሊቀሩት ይችሉ ነበር፣ ግን ከመቅበራቸው በፊት ጌታ ኢየሱስ ክርስቶስ ጋር ፊት ለፊት ተጋጠሙ። ቀጥታ የመጣው ጌታ ኢየሱስ ወደዛች ወደ እናትየዋ ነውና መጥቶ ምን አለ? ስታለቅስ አይዞሽ አላት። አይዞሽ አዝኖ ነው አዘነላትና አይዞሽ አታልቅሽ አላት። ጌታ ይመስገን። ወገኖቼ አንዳንድ ነገራችን ሞቶ ሊሆን ይችላል። ከዛም የተነሳ እያለቀስን ሊሆን ይችላል። ተስፋም ቆርጠን ነገሩ ልንቀብር ፈልገን ወደ ቀብር መሄድ ሊሆን ይችላል። ጌታ ግን አይዞህ አይዞሽ። ይሄ ቃል ለሞተበት ሰውነት ያጥናና በቃ ሞቷል። ስለዚህ የሞተው ነገር አይዞ ተባለ አልተባለ ምን ይመጣል ልትሉ ትችላላችሁ። ግን ኢየሱስ ከንፈር መጥቶ ደግሞ አይሄድም። ጌታ ይባረክ። ሰው አልቅሶ አላቅሶ ሊሄድ ይችላል። ኢየሱስ ግን ከዛ በላይ ማድረግ ይችላል። አይዞሽ ካለ በኋላ ወደ ሬሳው ሄደ። ጌታ ይባረክ። ነካው ይላል። እጁ ያው ነው፣ ያው ያደርጋል። ያው ተነሳሲው ሰውየው ቁጭ ብሎ ማውራት ጀመረ ነው። ጌታ ይመስገን። እኔ ከእንቅልፉ ተነሳው አንድ ሰው ከእንቅልፉ ተነስቶ ወዲያው ቁጭ ብሎ የሚያወራው አይታችሁ ነው አይጣጣም። ምክንያቱም ገና አእምሮ አልተስተካከለም። ግን ኢየሱስ የነካው ሬሳ አሜን ነው። የት ነው ያለው እያለ ጌታ ይመስገን። ብቻ ኢየሱስ የሚያዝን አምላክ ወደኛ በሚመጣበት ጊዜ ሬሳንም ያስነሳ። ሬሳንም ያስነሳ። ይሞት ምንም ይሆን ጌታ ኢየሱስ ይራራል። ስለዚህ ወደ እሱ መምጣት ያለብን ወገኖች፣ አንዳንድ ጊዜ የሚገርማቸው ነገር ወደ እሱ እንምጣ ነው። በእርግጥ ርዕሴ ግን ሰው ወደ እሱ ለመምጣት አቅም ያንሰዋል። በሕዝቅኤል ምዕራፍ 37 ስንመለከት አንድ ጊዜ እግዚአብሔር ነቢዩን ይዞ ወደ ሸለቆ ሲመጣ እንመለከታለን። ምክንያቱም በሸለቆ ውስጥ የሞቱና የደረቁ የተሰባበሩ አጥንቶች አሉ። ለምን እግዚአብሔር ወደ ሸለቆ መጣ ብትሉ እዛ ሸለቆ ውስጥ የሞቱ ናቸው ያሉት። የሞተ ሰው ተነስቶ ሊሄድ አይችልም፣ ምግብ የለውም። ስለዚህ አንዳንድ ጊዜ ሁኔታዎች ከአቅማችን በላይ ሆነው መምጣት እንኳን ቢያቅተን እሱ ራሱ ይመጣል። አሁን ወደዚህ ሴት የመጣው እሷ አይደለችም የመጣችው። ሌላም ቦታ ላይ ብዙ ሰው ወደ ኢየሱስ መጥተው ኢየሱስ ክርስቶስን ለመስማት ቤቱን ዘግተው በቃ መስኮት ሁሉ መግባት እስከማይቻል ደርሰው አንድ ሰው ግን በመቅረጫው ተቀምጦ ነበረ ይላል እግዚአብሔር ቃል። ሰው ሁሉ ኢየሱስን ፈልጎ ሲመጣ እሱ ምን ይሰራል እዛ መቀመጫው ላይ? እውነት እንደ ትጉ ሰራተኛ ስለሆነ ቀራጭ ነው። በእርግጥ ሰውዬው መንግስትን በቃ የሚያከብር ስለሆነ ነው ከመቀመጫው ያልተነሳው። ስራውን ስለሚወድ አይመስለኝም። እኔ የሚገባ መሰላችሁ ሰውዬው ኃጢአተኝነቱን ያውቃል። ኢየሱስ ደግሞ ስለ ጽድቅ ነው የሚያስተምረው። እኔን የመሰለ ሰው አይቀበልም። ይሄ ሰው በዛ ደግሞ ይሄ የሰፈሩ ሁሉ ሲያኝ አይኑን ያብረቀረቅብኝ ሊያይንም አይፈልግም። እዛ ሰፈር ሄጄ እኔ ከምሰደብ እዚሁ አርፌ ልቀመጥ ብሎ ቁጭ ብሎ እያለ ኢየሱስ ግን መጣ። ጌታ ይመስገን። እሱ መሄድ አልቻለም። ኢየሱስ መጣ። ከዛ አየው ይላል። በኢየሱስ መታየት ትልቅ ነገር ነው። አይቶም ዝም አለው። አይቶ ይልና ከዚያ በኋላ ተነሳ ተከተለኝ አለ። ሌላው የሚገርማቸው አላቅማማም፣ ከመቀመጫው ተነሳ። አንዳንድ ሁኔታችን ከመቀመጫችን አያስነሳንም፣ ግን ኢየሱስ ይመጣል ያስነሳናል። ጌታ ስሙ ይባረክ። ስለዚህ ወደ እሱ እንምጣ። በሀሳባችንም እንኳን ቢሆን አቅምም ቢያንሰን እግዚአብሔር እስካለውበት ድረስ እንበለው። ኢየሱስ ይመጣል። እንኳንም እኔ እሱን አምኜ እንኳንም አምናችሁ እሱን ፈልጋችሁ ወደ እሱ መጣችሁ ቀርቶ አቅም አንሶን በሸለቆ ስንቀመጥ እስካለንበት ይመጣል። ስለዚህ ወደ እሱ እንምጣ ወገኖች። እና ጊዜ እኔ እሞኛ ነው በራሴ እንደ ሰው ሰው ይፈልጋል። ታውቃላችሁ፣ ሰው ዘመድ ይፈልጋል፣ ጓደኛ ይፈልጋል። ከሌላ ሊያደርግልኝ ይችላል፣ ከሌላ ይሄን ልታደርግ ይችላል ብላችሁ አስባችሁ ስንት ትደውላላችሁ።
ለዚህኛው ሰው ያልሰማው ይሆናል ላይ ድጋሚ ትደውላላችሁ። አይመልስም ሰው። ሶስተኛ ትደውላላችሁ። አይመልስ። አይ ስልኩ ጠፍቶበት ሊሆን ይችላል ትላላችሁ። ግን ጠፍቶበታል መመለስ ስላልፈለገ ልባችሁ ይሰበራል። ሰውን ፈልጋችሁ ከሰው እርዳታ ፈልጋችሁ መልስ ስታጡ ኢየሱስ ግን ወገኖች ይራራል። እንኳን ፈልጋችሁ ጠርቶ እንኳን እርዳታውን ሽታችሁ ወደሱ መጣችሁ ጠርቶ እሱ ራሱ እስካላችሁበት ይመጣል። ጌታ ስሙ ይባረክ። ስለዚህ ወደ ማን እንምጣ? ወደ ኢየሱስ እንምጣ። ስለዚህ እሱ ይራራልናል። አንዳንድ ጊዜ ከሰው ርኅራኄ ይጠፋል። ታውቃላችሁ ኢቭን ቅርብ ከምንላቸው አንድ ጊዜ አንድ ወንድም መካኒሳ እያለሁ መጥቶ ምስክርነት ልስባካችሁ ብሎ ሰጣል። ከእንጦጦ መካኒስ የመጣ ምንድን ነው ምስክርነቱ ብዬ በቃ በጣም እባካችሁ ብሎ ነገር እሺ አልሰጣ። ታውቃላችኋል እኔ ስወለድ ፊቴ ተጣመመ፣ እጄ ተጣመመ፣ እግሬ ተጣመመ፣ ሁሉ ነገር ሁሉ የሚያስጠላ ሰው ነበር። እሺ እና እናቴ እንደወለደች በእኔ አፈረች አለ። ስለዚህ እኔ እዛ ገጠር ውስጥ ለዘመዶቼ ትታ አዲስ አበባ ከተማ ገባች። ቢገርማችሁ እኔ ሰዎች አይደለም የሚጠራኝ አለ። ብዙ ጊዜ በምሽት ውጭ ተረስቼ ጨለማ ውስጥ ጅብ እየመጣ እያሸተተ ሁሉ ትቶኝ ሄዷል። እግዚአብሔር ወይ ሰው ብቻ አይደለም የጠላኝ ጅብም እንኳን ጠላኝ ምን አለ ቢበላኝ እያልኩ ብዙ ጊዜ አልቅሻለሁ። ወገኖች ጅብ ያልበላው እንኳን እግዚአብሔር ዓላማ ስለነበረው ግን በጊዜው ግን እሱ ያሰበው እኔ በጅብ እንኳን የሰውን ተው እናቴ ቀዛኛለች ዘመዶችም አይፈልግና ስለዚህ አንዳንድ ጊዜ ውጭ አድራለሁ አለ። በኋላ ከዓመታት በኋላ እነዛ ዘመዶች ደግሞ ሰለቹና የፈለግሽውን በእንጂ ብለው እሷ ሳሰማ እናቴ አምጥተው በቤቷ ጥለውላት ሄደዋል። ያው መጣ ነው እንጂ መስጠት አይደለም። ከዚያ በኋላ እናቴ ከስራ ስትመጣ እዛ ቁጭ ብያለሁ እና ደነገጠች። ስትጸጸትም አላየሁባትም ማለት ምንድን ነው ያለችው? እኔ እስከዛሬ ድረስ ልጅ አለ ብዬ አልተናገርኩም። ያው ደግሞ አንተን የመሰለ ምንም የሚያስጠላ የተሳሰረ ሰው አልፈልግም ማለት ነው። እኔ ዛሬ ማታ ለጅብ ነው የምጥልህ አለችኝ አለ። እኔ ምንም አንደበት የለኝም ዝም አልኳት። ምን እናገራለሁ? አሁን የሰሙ ተረት ይመስላችኋል? እናት እስከማትራራ ልደርስ ትችላለች። ኢየሱስ ግን ይራራል። ትልቁ ነገር እሱ እና ከዚያ በኋላ በቃ ስትፎክርብኝ አለና እጥላለሁ እያለ ያው መሻል በኋላ ምን እንደሆነ አላውቅም ማለት ወደ ምሽቱ አካባቢ ማልቀስ ጀመራች አለ። ደግሞ እናት ምን እንደሚያስለቅሳት አላውቅም። እዚያ በኋላ ለሰው አልተናገርኩም፣ መልክህ የሚያስጠላ ጤነኛ አይደለህም፣ ግን ምንም ይሁን ልጅ ነህ ፈለገ ይሁን አሳድጋለሁ አንተ ብላ እንደገና ሰውነቴን አቅፋቀፈችኛል። ጌታ ስሙ ይባረክ። እርግጠኛ ነኝ ጌታ ነካት እናቷ። ግን አንዳንድ ጊዜ ወገኖች ልክ እናቱ አልፈልግህም እንዳለችው ብዙዎች በእናት ተጥለዋል፣ ብዙዎች በአባት ተጥለዋል። ርኅራኄ ያለው ኢየሱስ ግን ይራራል እና የሚያስገርመው ከዚያ በኋላ እናቴ በቃ ተቀብላ ወደ ቤት ታመጣ ጀመራል። ከዛ ቀን በቀን ደግሞ እየተሻለ መምጣት ጀመራል። ያ የተጣመመው ፊት በቃ መሄድ የማይችለው እግሬ እንደገና ቀስ በቀስ በአንድ ጊዜ ያለም የተፈታሁት አለ። አሁን እኛ ስናየው እሱ ጤነኛ ነው። ያን ጊዜ በሚመሰክርበት ግን ድሮ ብታውቁ ራሱ አይታችሁ ፊታችሁን ነበር የምታዞሩታል። አሁን በእናንተ ቤት ጤነኛ አድርጎ ያቆመኝ እናቴም እንዳታፍርብኝ ያደረገ እግዚአብሔር ነው። እግዚአብሔር ስም ብሩክ ይሁን። ወገኖቼ ኢየሱስ ይራራል። እናት ላራራ ትችላለች፣ ባል ላይራራ ይችላል፣ ሚስት ላትራራ ትችላለች፣ ልጆች በአባቶች በእናቶች ያፍራሉ። ኢየሱስ ግን ማንም ይምጣ በርኅራኄ ይቀበላል። የጌታ ስም ብሩክ ይሁን። ስለዚህ ወደ እሱ እንምጣ ወገኖች። የሰው በር ከማንኳኳት የእግዚአብሔር ቤት አንኳኩ ይከፍታላችኋል። እንደው የሰው ቤት ከመግባት እግዚአብሔር ቤት መግባት አይሻልም ወገኖች? በትዝብት የሚያይ ሰው የሰው ዓይን ከመፈለግ የእግዚአብሔርን ዓይን ማየት አይሻልም? በርኅራኄ የሚያይ በፍቅር የሚቀበል ሰው የሚያደርግ። ስለዚህ ወደ ማን እንምጣ? ወደ ኢየሱስ እንምጣ።
ጌታ ስሙ ይባረክ። ወደ ማንም ማለት አንዳንድ ጊዜ የሚመስለን ቤተክርስቲያን ስለመጣን ኢየሱስ ጋር ይመጣ ይመስላል። አይደለም፣ ልዩነት አለው። ቤተክርስቲያን ማንም ሊመጣ ይችላል። እኔ የምላቸው ኢየሱስ ጋር መምጣት አሜን። ኢየሱስ ጋር ነው። ኢየሱስ ይራራላችኋል። ሁለተኛ ወደ እሱ መምጣት ያለብን ወደ እሱ እንምጣ እንጂ ከነ ጥያቄያችን አንመለስ። እና ጊዜ አንተ በጣም ዲፕሎማት የሆኑ ሰዎች አሉ። እሺ በሬ ከፍተዋል ነው ቁጭ ይላሉ። ከኛ ይሰሙናል። እሺ ጉዳያቸው ልክ የኛ ጉዳያቸው እንደሆነ አይነት ይመስላል። በቃ ዲፕሎማት ከሆኑ እሺ አቤታቸውን እየለቀቁ ምናምን እያሉ ከዚያ በኋላ ግን ሰማሁ እንግዲህ ምን ላደርግ እችላለሁ በደህናው ይላል። ከዚያ በኋላ ምን መልስ የለም። ለእኛ ጥያቄ መልስ የላቸው። ሊያደርጉ ይችሉም እንኳን ወገኖች ሊያበድሯችሁ ሲችሉ 1 ወር 2 ወር ቤታችሁ ሊያስቀምጧችሁ ሲችሉ ግን ምንም ያለ ምንም መልስ አንዴ ያስታውሳሉ። አንድ ስማቸውን ብናገር ታውቋቸዋላችሁ። አልናገር እና እንደው በብርቱ ፈልጋለሁ እና ለምን እንደሚፈልጉኝ ሀሳቡን ትንሽ ነግረውኛል። እና ይሄ ድሮ ነው ነገር አሁን ያው ነገር ብዙ ነገር አለ። ከዚያ በኋላ ቁጭ ብዬ ከእሳቸው ጋር የምናገር ሲሆን ሰውየው ማንቀላፋቸው ፈልጋለሁ ጉዳይ አለ ብለው ምንድን ነው ቅርቦ ምን እኔ መጣሁ የተናገሩት ውሸት ነው። እኔ ጉዳያቸው ሆነ እኔ ጉዳይ የእሳቸው ጉዳይ ቢሆነው እንቅልፋቸው ወገኖቼ ኢየሱስ እናንተን እያየ አንቀላፋ። እናንተ ልታንቀላፉ ያላችሁ ግን ከእንቅልፍ ይቀሰቅሳችኋል። ስለዚህ ጌታ ኢየሱስ ክርስቶስ ምን ያውቃል መሰለህ? ህመምተኞቻቸው ፈወሰላቸው ይላል። ራራላቸው እንደገና መልሶ ምን አደረገ? ህመምተኞቻቸው አንድ ሰው እንኳን በቃሬዛ መጥቶ በቃሬዛ አልተመለሰም። እያነከሰ መጥቶ እያነከሰ አልተመለሰም። በቁርጠት መጥቶ እየተቆረጠ አልተመለሰም። ትኩሳቱ እየረደደ መጥቶ ከትኩሳቱ አልተመለሰም። ኢየሱስ ስሙ ይባረክ። ህመምተኞቻቸውን ሁሉ ሲገርማችሁ 100 አይደሉም 200 አይደሉም በሺህ የሚቆጠሩ ሰዎች ናቸው ወደ ኢየሱስ የመጡ። ምንም አይነት ጥያቄ ይኖራል ኢየሱስ ጋር እንምጣ፣ መልስ አለ። አሜን። አረ የኔ ከባድ ነው የፈለገ ከባድ ነው፣ ኢየሱስ መልስ አለ። አሜን። ጥያቄያቸው ምን እንደሆነ አላውቅም፣ ኢየሱስ ግን መልስ አለ። እኔ መልስ አለው ኢየሱስ፣ ወንድሜ መልስ አለው። እስካሁን ድረስ ከሰው መልስ አላገኘም፣ ከባለስልጣን መልስ አላገኘም፣ በገንዘብ መልስ አላገኘም፣ በትምህርት መልስ አላገኘም። ኢየሱስ መልስ አለው። ይራራል፣ ይፈውሳል። እና እነዚህ ሰዎች ለጉዳይ ተጨንቀው ሲመጡ እሳቸው ስብሰባ ላይ ናቸው ይባላል። እንደገና ያቀጥላል፣ አሁንም ስብሰባ ላይ ናቸው። ወገኖች ስንት ቀን ይሰበሰባሉ። ዋናው ነገር ማየት አይፈልጉም። እናንተ ስብሰባ ስላላቸው አለ እናንተን የሚፈልጉ ነው። ጉዳያቸው ቢሆን ኖሮ ስብሰባ አቋርጠው ይመጣሉ። ስለዚህ የኔ ጉዳዩ ስላልሆነ የእናንተ ጉዳያቸው ስላልሆነ ምክንያት ይሰጣሉ ሰዎች። ዛሬ አይመቸኝም፣ ነገ አይመቸኝም። የተጨነቀ ሰው ወገኖች፣ ያዘነ ሰው፣ የተራበ የተጠማ ሰው፣ የታመመ ሰው ነገ አይፈልግም። ነገ የሚባል ነገር መስማት አይፈልግም። ዛሬ ነው ችግሩ፣ ዛሬ ነው ጥያቄው፣ ዛሬ ነው ህመሙ። ለዛሬ መልስ ይፈልጋል። ዛሬ መልስ ያለው ኢየሱስ ይራራልን፣ ይፈውሳልን። ጌታ ስሙ ይባረክ። ስለዚህ ወደ ማን እንምጣ? ወደ ኢየሱስ። ይራራልና ከነጥያቄያችን አንመለስ። ቃሬዛ ተሸክመን አንመለስ። ጌታ ይመስገን። ሰው ተሸክመን መጥተን አንዳንዶቻችን ሬሳ እንደ ሬሳ ተቆጥረን በሬሳ ሰዓት ውስጥ አንምጣ እንጂ እንደው እንደ ሬሳ አይነት ስሜት የተሰማ መጥተን ሊሆን ይችላል። ግን በዛ ስሜት አንመለስ። ጌታ ይፈውሳል። ጌታ ይባረክ። ሶስተኛ ወደ እሱ እንምጣ እንጂ እንደ ተራብን አንመለስ። ጌታ ለመንፈሳችን እንግዲህ ይለዋል፣ ለስጋችን እንግዲህ ይለዋል። ደስ የሚል ትልቁ ነገር እሱ ነው። እግዚአብሔር የስጋ ሁሉ ፈጣሪ የሚገርማችሁ እንኳን አይደለም በአምሳሉ ለፈጠረው ሰው ቀርቶ ለቁራ እንኳን ይራራል። አይገርማችሁ? የቁራ ጩኸት ይሰማል። ቁራን የሚሰማው አምላክ እናንተን አይሰማም? እስቲ ይሰማል። ጌታ ስሙ ይባላል። ይሰማል።
መስማት አለ። ሰምቶም መልስ ይሰጣል። እሱ ነው ትልቁ ነገር። የሚሰማማ አንዳንድ ጊዜ በግድም ሳንሆን እንሰማለን። ሰምተን ግን መልስ አንሰጥም ለአንዳንዱ ነገር። እሱ ግን ሰምቶ ይመልሳል። ስለዚህ አሁን ብዙ ሺህ ሰዎች ናቸው በእርግጥ ተፈወሱ። ብዙዎቹ በቃል ያመጣው አሁን ቆሙ። ግን ብዙ ማይል አቋርጠው ነው የመጡት። ብዙ ኪሎ ሜትር ተጉዞ ነው የመጡት። አንዳንዶቻቸው ስንቃቸውን ጨርሰዋል፣ አልበሉም። አንዳንዶቹ ከቤት ሲወጡ ኢየሱስ ከመንፈስም ያለፈ ደግሞ የስጋን ነገር ይመለከታል። ግን አሁን ከእሱ ጋር እንዲህ ባለ ሁኔታ እያለ ቁጥር 15 ላይ ያነሳል። እየመሸም በመሄዱ ይላል ደቀ መዛሙርቱ ወደ እሱ ቀርበው እነማናቸው ወደ እሱ የቀረቡት? ደቀ መዛሙርት። ይህ ስፍራ ምንም የማይገኝበት ምድረ በዳ ነው። ምን አይነት ቃል ነው? ይህ ስፍራ ምንድን ነው የሚሉት? ምድረ በዳ ነው ማለት ሌላ ጉዳይ ነው። ግን ምን አሉ? የማይገኝበት ምንድን ነው? ምድረ በዳ። እነዚህ ሰዎች አይናቸው አያዩ፣ ጆሮአቸው አይሰማ። ልክ ነው፣ ምድረ በዳ ነው። ግን ምንም አይገኝበት ማለታቸው። ማን አለ በዛ ምድረ በዳ ውስጥ? ኢየሱስ። ጌታ ስሙ ይባላል። ኢየሱስ ያለበት ምድረ በዳ ነው። እሱ ገነት። ኢየሱስ የሌለበት ቤተ መንግስት እሱ ሲሆን ነው። ዋይት ሀውስ ልትሆን ትችላላችሁ፣ ወይም አሮሬትም ትልቅ የሚባል ቦታ ልትሆን ሸራተን ትልቅ ግብዣ ተጋብዛችሁ ልትመጡ እዛ ከትልቅ ሰው ጋር ልትቀመጡ ትችላላችሁ። ኢየሱስ ከሌለበት፣ እግዚአብሔር ከሌለበት የሚበላም እያለ የሚጠጣም እያለ ትልቅ ሰዎችም እያሉ እነ ከሌ የሚባሉ ሰዎችም እያሉ ቦታው ባዶ ነው ወገኖች፣ አይምሰላችሁ። እስራኤል ቅዱስ እግዚአብሔር የተገኘበት ቦታ ምድረ በዳ ነው። እሱ ያለበት ቦታ ድንቅ ነው። ግን ደቀ መዛሙርት ቦታው ምድረ በዳ ነው፣ ደግሞ ምንም አይገኝም የሚመስል ይመስላል። ሰልችቷቸዋል። የሰው ብዛት ሰለቻቸው። የሚመጣውና የሚሄደው ብዙ ስለነበረ እረፍት አጥተዋልና አንዳንድ ጊዜ ሰው ታውቃላችሁ፣ ለሌላው ሰው ይሄን ያህል ችግር አይጨነቅም። ስለዚህ አሰናብትልን ነው። በቃ አሁን ሰው ሰለቸን ነው የሚሉት። እነሱ ይሰልቻቸው እንጂ ኢየሱስ ግን አልሰለችም። እነሱ እንደሚሉት አይደለም ኢየሱስ የሚያው። እኔ አገልጋዮች እንደሚያው ሰዎችን ኢየሱስ አያይም። አንዳንድ ጊዜ ይመስለናል በአገልጋዮች ልንሰናከል እንችላለን። በፓስተሩ፣ በሽማግሌዎች፣ በዘማሪዎች ልንሰናከል እንችላለን። ምክንያቱም እነሱ እኛ ያለን ቤተ ስለማያውቁ እንደዚህ ረጋግጠው ይሄዳሉ። እነሱ እንደኛው ሰው ናቸው። ግን ኢየሱስ እንደሱ አያየንም ወገኖች። ሰው የኔን ጉዳይ ባይስ ኢየሱስ አላየም ማለት አይደለም። እኔ የጠበቁት አገልጋይ እሱ ሰላም ለማለት እንኳን ለመዘጋት የምቀፋው ቢሆን እንኳን ኢየሱስ እንደሱ ነው ማለት አይደለም። እና ለዚህ ሰው ሞኝ ነው ነገራቸዋል። ሰው የሰውን ፐርሰናሊቲ አይተዋል። ከፍም ዝቅም የሚያደርገው የሚቀበል የማይቀበል ኢየሱስ እንደሱ ነው። ስለዚህ አሁን እነዚህ አገልጋዮች ልክ ለእነሱ ያሰቡ መስለው ቦታው ምድረ በዳ ነው፣ ምንም አይገኝ። ስለዚህ ህዝቡ ምን አለ? አሰናብት እና ምን ይሆን ወደ መንደሮች ሄደው እንጀራ ገዝተው ይብሉ። በምን ያውቃሉ እዛ መንደር እንጀራ እንዳለ? እዚያ አጠገባቸው ያለውን የህይወት እንጀራ ያላወቁ ሰው ሰፈር ያለውን እንጀራ በምን ያህል? እውነቱን ለመናገር እነሱ እንደሚሉ ሰዎች ከምድረ በዳ ወጥተው አሁን ካሉበት ወጥተው እዛ ሰፈር ሄደው እንጀራ እንኳን ቢበሉ ያ እንጀራ ሰው በልቶ አያጠግበው። ያ ውሃ ተጠጥቶ እንደገና አያረካም ለዘላለም። ነገር ግን የሚያረካው ኢየሱስ፣ የህይወት እንጀራ ኢየሱስ አጠገባቸዋል። ከኢየሱስ ራቁ ብሎ ሰዎችን መናገር በእውነት ትክክል አይደለም እና አሉት ስደዳቸው ይሂዱ። ወገኖች ኢየሱስ ግን እምቢ አለ። ጌታ ስሙ ይባረክ። አይሂዱማ እናንተ የሚበሉትን ስጧቸው። አሁን ይህን ሲናገር ኢየሱስ ትንሽ እንደው የሚቃይ ይመስላል። ያውቅ የለም እንደነ ጴጥሮስ ያዙት። ሰፈር ውስጥ ያለውን እንጀራ እኮ ያውቃል። በእንጀራ ደረጃ ያለው 5 ቂጣ ነው ያለው፣ 2 ዓሣ ነው ያለው። ይሄ እያለ ለ5000 ከሚበልጡ ሰዎች ለነሱ ምን ይሆናል? ወደ ኢየሱስ የመጣ ነው እኛ ለስጋ አይደለም፣ ለስጋዊ ነገር ለስጋዊ ጥቅም አለ። በእርግጥ እሱ ለስጋችን ያስባል፣ በእውነት ያስባል። ግን ትልቁ የእግዚአብሔር መንግስት ተካፋይ ለመሆን በክርስቶስ ኢየሱስ እግዚአብሔር ጠርቶናል። የጌታ ስም ብሩክ ይሁን እና አሁንም ቤተክርስቲያን አሁንም አገልግሎት
ሁልጊዜ በትጋት ከእግዚአብሔር ጋር በምንሄድበት ጊዜ የሥጋው ሕይወታችን ማለት ምድራዊ የሆነ ሕይወታችን እንደ ሌሎች ሳይሻሻል ይቀራል። አንዳንድ ምክንያት አንዳንዶች በጣም ተቀላጥፈው በቃ ቤት ይሰራሉ። ምን አይነት ፎቶ ትላለህ፣ ትደነቃለህ። ነው ይጋብዟችኋል። እናንተ ቤት እንኳን ሶፋ የደረቅ ወንበር የለም። እነሱ ግን በቃ የብዙ ሺህ ብር ሶፋ ቤታቸው። የዛ ጊዜ ሰይጣን ይመጣና አንተ እኮ ነው እዛ ዝም ብለህ የታከተከስ ለምን ራቅ አትልም ተወቅበት እንጂ ይላል። አንድ ወንድም ሲመሰክር ነው ምን አለ። አብረው ከዩኒቨርሲቲ ግራጁዌት አድርገዋል። እሱ ግን ጌታ ጌታ እያለ ያገለግላል። አንድ ቀን ከእሱ ጋር የተማረ ሰው እቤቱ ጋብዝ። እቤቱ ስገባ ገና መጀመሪያ በሩ ሲከፍትልኝ አለ አንድ የሆነ ነገር በጥፊ እንደመታው አይነት ተመታዋል። የቤቱ ዕቃ ስመለከተው ልዩ ነው አለ እና ሰይጣን ማየት አንተ ኢየሱስ ኢየሱስ ይላል። አንተ የሸምበቆም እንኳን ምንድን ነው ወንበር የለም ቤት ምን ትሆናለህ? ተመለከተ። ከዛ በኋላ ቤት ደግሞ ሲጋብዘኝ አለ የምግቡ አይነት ራሱ የተለየ ነው። ሀብታም ሆኖ ይመሰክራል። ከዛ መቼ ከዚህ ሰው ጋር እንደምንለያይ እኔ እዛ እሱ ብራ ይለኛል ጠይለኛል ውስጥ የሆነ ነገር ገብቶ በቃ እሱ ያብላላኛል። እኔ ብቻ ከዛ ከሰውዬው ወጥቼ ቤቴ ብቻ አልቅሼ ነው ብለዋል። ጉድ ሰራ ኢየሱስ እያልኩ በቃ ጉድ ሰራ ኢየሱስ አንተ እያልኩ በቤቴ ጥሩ ወንበር እንኳን የለም። ይኸው እስኪ አንተን አያገብርህ ቤቱን ተመልከት፣ ኢየሱስ ወንበሩን ተመልከት፣ ኑሮውን ተመልከት፣ መኪናውን ተመልከት። እኔ ምን ጥቅም አለ? በቃ ጮኩኝ አለ። ቤት ተመልከት፣ አለቀስኩበት በእግዚአብሔር ፊት። ምን አለ? ምንም የለኝ። እውነት ምንም የለ። መንፈስ ቅዱስ ምንም የለ ማለት ምንም የለ። ምን አለ? እስቲ ያለህን መዝግብ አለኝ እና ምን መዘግባለሁ? ምን አለኝ? አንድ ጊዜ ይህንን ሀሳብ ያዙትና ከረጅም ዓመታት በፊት ነው ከአንድ ወንድም ጌታ የሚያገለግል አሁን የሚያገለግላል ጌታ በትልቅ ፈተና ውስጥ እያለፈ ነው እና ስለ ሁሉ ጌታን አመስግኑ የሚል እግዚአብሔር ቃል አለ አይደል? ስለ ሁሉ እኔ ምን አለኝና ነው ስለ ሁሉ ማመሰግነው? ሲኖረኝ እኮ ነው። ምንም የለኝም እኔ ብሎ የመሬት ነው ነገር አንዳንድ ጊዜ እንደዛ ነው ሁኔታው ስንገባለን። ስለዚህ ይሄ ወንድም በቃ ምንም የለኝም ምን መዘግባለሁ ብዬ እየታገልኩ እያለ እንግዲህ እንደምንም እንጂ እየተንቀጠቀጠሽ አንደኛ ኢየሱስ አልኩኝ አለ። ኢየሱስ ልክ ይሄንን ስም ስጠራው በቃ ሁሉ ነገር ተለወጠ። ጌታ ስሙ በሰማይ ኢየሱስ በምድር ኢየሱስ የስልጣን ጌታ ኢየሱስ የክብር ጌታ ኢየሱስ በሁሉ ጌታ የሆነ እኔ ሀብት ነኝ አለኛል። እኔ ገንዘብ ነኝ። ትፈልጋለህ ሰው እሰጥሃለሁ ግን ከኔ አይበልጥም አለኛል። ኢየሱስ አንተ ትበልጥ አልፈልግም ሰፋ ቤት ትፈልጋለህ እሰጥሃለሁ የለም ኢየሱስ አንተ ቅድም እኮ ምንም የለኝ ስል ነበር። አሁን ደግሞ ኢየሱስ አንተ ትበልጣለህ ነው። ቤት አልፈልግም አንተ ትበልጥ ወገኖቼ ኢየሱስ ኢየሱስ እንደ ተራበን አይመልሰንም። ስለኛ ግድ ይለዋል። ስለዚህ ደቀ መዛሙርቱ እናንተ የሚበሉት ስጧቸው። ኧረ ጌታ እኛ እኮ ምንም የለን ምን አላችሁ ሲፈልጉ? አምስት ፒታ ብሬድ ይሄ እንደኛ ትልቅ በትልቅ ምጣድ የተሰፋ እንጀራ እንዳይመስላችሁ። ፒታ ትንሽ ነች። ይሄን እጅ ነው የምታውቀው። 5 ቂጣና 2 ዓሣ እሱም አንድ ልጅ ለራሱ ሊበላ ያዘው። ኢየሱስ ባለበት ይሄ ብቻ ነው የሚገኘው። ወገኖቼ የቂጣው ማለትና ብዛት ኢየሱስ ካለ ሁሉ አለ። ሰው ልንረዳው የሚያስፈልገው ማንም በባንካችሁ ገንዘብ አይኖር ወገኖቼ ነው ስራም አይኖራችሁ። ይሄ አጠይቁኝ እንደዚህ ነው ኢየሱስ ያኖራችሁ። አሜን። እግዚአብሔር ትልቅ ነው። ከሁኔታዎች ይበልጣል። አንዳንድ ጊዜ እኔ የምሳሳተው እናንተ የምትሳሳቱት አካውንታችን ስንመለከት ዴፊሲት ውስጥ ነው ገብተናል። አንዳንዱ ብድሩም ይታየናል። የፈለገ የሆነ ኢየሱስ ያኖራችሁ። አሜን።
ግን እግዚአብሔር በራሱ በቂ ነው። ስለዚህ አሁን በሁለት ቂጣ አምስት ቂጣና ሁለት ዓሣ ለዚህ ሁሉ ሰው ራሱ ምንም ማለት አይደለም። ግን ኢየሱስ አለ። ኢየሱስ ካለ ሁሉ አለ። ስለዚህ አሁን እሺ እሷንም አምጧል ጌታ ኢየሱስ እሷንም አመጡ። ምን ያደርጋል ይሄ ሰው እያሉ እነ ጴጥሮስም ይልቅ ሰዎቹ ሊያሰናብታቸው እንደሆነ ይሻል እያሉ እያጉመተመቱ ለኢየሱስ አመጡለት። እነዛን 5 ቂጣዎችና 2 ዓሣ ኢየሱስ እጅ ላይ አስቀመጡ። አሁን ሚራክሉ ወይንም ተአምሩ እሱ ነው። ያለን ነገር በጣም ብዙ ሆኖ በጣም ቁጥር የሌለው ሆኖ እግዚአብሔር እጅ ካልሆነ ዋጋ የለውም። በረከትም አይሰጥም፣ ለማንም አይሰጥም። እኔ ይገርመኛል አንዳንድ ጊዜ በጣም ብዙ ብር ያላቸው ሰዎች አንድ ቀን በእነሱ ገንዘብ እግዚአብሔርን የሚያመሰግን ሰው የለም። ምክንያቱም በእነሱ እጅ ያለው ገንዘብ በእግዚአብሔር እጅ አይደለም ያለው። እግዚአብሔር እጅ ውስጥ የገባ ነገር ግን እንኳን አይደለም ብዙ ጥቂቱ ለብዙ ይሆናል። አንዳንዶች ቤታቸው ገርማቸዋል ከነሱ አልፎ 20-30 ሰው ያኖራል። ግን አይደለም 20-33 አንድ ሰው አይገባበትም። የመብዛት የማነስ ጉዳይ ነው። ያ ነገር በማን እጅ ውስጥ ነው ያለው? ስለዚህ ኢየሱስ ወሰደና አሁን አምላኩን ሊያመሰግን ለ5 ቂጣ እግዚአብሔር የሚመሰግነው እኔ እኮ ራሱ የምስጋና መንፈስ የሚመጣልኝ ምን ሰው መሰራችሁ ሞሰቡ ሲሞላ ነው ቁጥሙስ በዚህና ክትፎ ምናምን ራሱ ሌሎች ባለፈው ፓስተር እንዳለብን አይቶ ሰው ሀሴት እንዳደረገው ማለት ነው። በቃ ራሱ ምስጋና የሚመጣው በዛ ያለ ነገር ስናይ ነው እንጂ አንዳንዴ ነው የመገሰጽ አይነት ስሜት ነው የሚመጣው ትንሽ። ግን ወገኖች ስላለን ጌታን እናመስግን። አምላካችን እንባል። በዛ ውስጥ እግዚአብሔር የሚሰራው ነገር አለ። እንዳልኳችሁ በሰው እጅና በእግዚአብሔር እጅ የሆነ ነገር ልዩነት አለው እና አሁን በኢየሱስ እጅ ነው ያለው። በእግዚአብሔር ፊት አባቱንና እግዚአብሔርን ማመስገን ጀመረ። እሱን ሲባርክ ተአምሩ ተፈጠረ። ቆርሶ ሰጣቸው ይላል። ከዛ ስጧቸው። አንዳንድ ጊዜ ገንዘባችን የሆነ ሴቪንግ አካውንት ውስጥ ስናስቀምጠው በጣም የሚበዛ በአሜሪካ ስቶክ ማርኬት የሚሉት አለ። በጣም ብዙ ገንዘብ ካላችሁ እዛ አስቀምጣችሁ ገንዘባችሁ በጣም ያድጋል ይባላል። ግን ልንገራችሁ ስቶክ ማርኬት የሚሆን ሴቪንግ አካውንት የትኛውም አይነት ውስጥ ባንክ አስቀምጣችሁ ከሚያድገው ይልቅ ኢየሱስ እጅ ላይ ብታስቀምጡ የበለጠ ያድጋል። ጌታ ሰምሮት ይሆን እንዴት እንደሚባዛ ጠይቁ። ግን ይባዛል እና አሁን ቆርሶ ሰጥ እና ስጧቸዋል። ከዚያ በኋላ መስጠት ጀመሩ። የትኛው ሰዓት ላይ መባዛት እንደጀመረ አላውቅም። አሁን ሲሰጡ አያልቅም፣ ሲሰጡ አያልቅም፣ ሲሰጡ አያልቅም፣ ሲሰጡ አያልቅም፣ ሲሰጡ አያልቅም፣ ሲሰጡ አያልቅም። ሲሰጡ 5000 ወንዶች አሉ። ሴቶቹን አሁን ሳይቆጠሩ ምናልባት 12000 ሊሆኑ ይችላሉ፣ 10000 ሊሆኑ ይችላሉ። ከዚያ በኋላ መብላት ጀመሩ። ሰዎቹ አሳና ፒታ ብሬድ እንጀራ መብላት ጀመሩ። በልተው ጠገቡ ይላል። አስገራሚ ነው። በልተው ጠገቡ። ፊትም በልተው ጠገቡ። በምድረ በዳ በልተው ጠገቡ። በልተው ጠገቡ። ምን አለና በዚህ ጠግባሉ? ኢየሱስ አለ። ከየትኛው ሆቴል እንጀራ ተገዝቶ መጥቶ ነው በልቶ የሚጠግቡት? ከየትኛውም ሆቴል ቢመጣ አይጠግባችሁም። ኢየሱስ ከነካው የምትጠግቡት። አንዳንድ ጊዜ እንሞኛለን ወገኖች። እንዲና እንዲህ ቢሆን ነገሮች ሁሉ ይለወጣሉ ብለን ነው። ነገሮች የሚለውጥ ኢየሱስ ብቻ ነው። አሜን። በልተው ጠግቡ። መጥገባቸው አለ ማስደናቂ ነገር በዚህ ክፍል እንደምንመለከተው ከመጥገቡም አልፎ ተረፈም ይላል። እንደዚህ ይሆናል። በምን አይነት ካልኩሌሽን ነው እግዚአብሔርን ያደረገው? በአልጀብራ የሚሉ በካልኩለስ የሚሉ በአካውንቲንግ በፈለጋችሁ በፊዚክስ የሚሉ በማንኛውም ይሄ ሂሳብ አይሰራም። በእግዚአብሔር ግን ይሰራል። ይመስገን። እንዴት አድርጎ እግዚአብሔር እንደሚያኖራችሁ እሱ ያውቃል ወገኖች። ስለዚህ ወደ እሱ እንምጣ። እሱ ይራራልና መራራት ብቻ ለማለት
ሸክማችንን ተሸክመን እንደመጣነው ሆነን አንመለስም። ሸክማችንን አስጥሎ በሰላም ይመልሰናል። እንደገና ባዶ ሆዳችን አይመልሰንም። ጥያቄ አለን። ጥያቄያችን ተመልሶ ለስጋችንም የሚያስፈልገውን ነገር ይሰጠናል። አንድ ጊዜ ገና ጌታን ለማገልገል እንደው እያጎበጎብኩ እያለሁ ሁሉ ጊዜ ማለት ነው ከኮሌጅ እንደጨረስኩ ነውና መጣ የኔ ቅርብ የሆነ ሰውና ምን አለኝ፣ እኔ በአንተ አፈርኩ። ጓደኛ ቀሌ ምናምን አየሁ አታየው ምናምን እንደዚህ አንተ ግን ምናምን እኔ አንተ ስለሆንኩ ነው ምን ታሳፍራለህ እና በዚህ ሁኔታ ደግሞ የትም አትደርስም። ወተሙላችሁ የደረስኩኝ እስካሁን ድረስ ከ20 ስንት ዓመት በፊት ይሄን የሰማሁት እውነት የዛን ጊዜ ምንም የለኝም እሱ እንደሚያየው ግን ያን ጊዜም ኢየሱስ ነበረኝ። ስለዚህ ኢየሱስ ያደርሳል። በየትኛው ካልኩሌሽን እኔ ካልኩሌሽኑን ነግራችኋለሁ፣ አላውቅበትም፣ አይገባኝም፣ ግን እግዚአብሔር አኑሮኛል። ስለዚህ ወደ ኢየሱስም ታውቁት ይራራል። ጌታ ኢየሱስ ያለንን እንስጠው፣ ይባርከዋል። ለልጆቻችን መቁረስ አንወድም፣ ግን እንቁረስ እንደምን ብለን እንባረካለን። እንጸልይ። የሚራራልኝ ከሆነ ሸክሜ ከኔ የሚያነሳ ከሆነ እንደገናም ደግሞ ስጋዊ ሕይወቴን ጥያቄ የቤቴን ጉዳይ አይቶ ለቤቴ መልስ የሚሰጥ ከሆነ እኔ ኢየሱስን እፈልጋለሁ የምንል ሰዎች ካለ እስኪ እጆቻችን እናንሳ። እኔ ኢየሱስን ዛሬ እፈልገዋለሁ። በእውነት የቅርቤ ወደምላቸው ሰዎች ሄጄ ፊታቸው ጸጉሯል ሰው መጥቻለሁ፣ ሁሉም ነገር አዲስ አደርጋለሁ፣ ታላቅ ድንቅ ነገር እሰራለሁ፣ ማዳኔን በኃይል አሳያለሁ፣ እርሱም ደግሞ አሁኑ ይበቅላል፣ አይዘገይም ፈጥኖ ይገለጣል ብሎ ሲናገረኝ ሰምቻለሁ። ይህንን በተስፋ እጠብቃለሁ፣ ደግሞ በዓይኖቼ አየዋለሁ ብሎ ሲናገረኝ ሰምቻለሁ። ይህንን በተስፋ እጠብቃለሁ፣ ደግሞ በዓይኖቼ አየዋለሁ። ቀኑ ቅርብ ነው። ሃሌሉያ ሃሌሉያ ሃሌሉያ። ልንጨብጠው ነው። ሃሌሉያ አዲስ ነው አምላኬ ፈጽሞ አያረጅም፣ ስራውም ሁል ጊዜ አዲስ ነው፣ ተወርቶ ተነግሮ አያልቅም። አዲስ ዘመን በፊቴ መጥቷል፣ የእግዚአብሔር ስራ ይገለጣል፣ እርሱም ደግሞ አሁን ይበቅላል፣ በእኔም ላይ ደምቆ ይታያል። ቀድሞ ካየሁት ከዚያ ክብር የሚበልጠው ሌላኛው ክብር ጌታዬ ይህን ያሳየኛል፣ ማዳን ታምራቱን ያወጣል። እግዚአብሔር ከማደሪያው ነቅቷል። እነሆ እግዚአብሔር መጥቻለሁ፣ ሁሉም ነገር አዲስ አደርጋለሁ፣ ታላቅ ድንቅ ነገር እሰራለሁ፣ ማዳኔን በኃይል አሳያለሁ፣ እርሱም ደግሞ አሁኑ ይበቅላል፣ አይዘገይም ፈጥኖ ይገለጣል ብሎ ሲናገረኝ ሰምቻለሁ። ይህንን በተስፋ እጠብቃለሁ፣ ደግሞ በዓይኖቼ ብሎ ሲናገረኝ ሰምቻለሁ። ይህንን በተስፋ እጠብቃለሁ፣ ደግሞ በዓይኖቼ አየዋለሁ። በመንፈሳችሁ ሐሴት ያደረጋችሁ ዘመኑ ከእግዚአብሔር ንግግር የሰማችሁ ሰዎች ቀኑን እግዚአብሔር አምጥቶታል። ሌላ ክብር አለ፣ ሌላ ክብር ፈጽሜ እንዳልሆንኩኝ አውቃለሁ፣ ድካሜ ጉድለቴ ብዙ ነው፣ ግን ደግሞ አንድ ነገር አውቄያለሁ፣ ጌታዬ በእኔ ብርቱ ነው። ስለዚህም እየጓጓሁ ሁልጊዜ
ጊዜ እጠባበቀዋለሁ ይህን ድንቅ ነገር ለማየት ወደፊትም እዘረጋለሁ። አዲስ ነገር አለ ከፊቴ ጌታ የሚሰራው በሕይወቴ ይህንን ለማየት ፈጥራለሁ ኋላ ያለውን እጥላለሁ በአዲስ ጉልበት ሆኜ እነሳለሁ። እነሆ እግዚአብሔር መጥቻለሁ ሁሉም ነገር አዲስ አደርጋለሁ ታላቅ ድንቅ ነገር እሰራለሁ ማዳኔን በኃይል አሳያለሁ እርሱም ደግሞ አሁኑ ይበቅላል አይዘገይም ፈጥኖ ይገለጣል ስናገረኝ ሰምቻለሁ ይህንን በተስፋ ጠብቃለሁ ደግሞ በዓይኖቼ አየዋለሁ ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ ጠብቃለሁ። እግዚአብሔር ኮቴ እየተሰማኝ ነው። እግዚአብሔር ኮቴ እየተሰማኝ ነው። እግዚአብሔር ኮቴ አለ። እግዚአብሔር ኮቴ አለ። እግዚአብሔር ተነስቷል። እግዚአብሔር ይሰራል። እግዚአብሔር እየሰራ ነው። ቃሉ ተሰጥቶኛል በእኔም ከልዑል ከእግዚአብሔር ዘንድ በእኔ በደካማው ሰው ሕይወት ብርቱ ነገርን እንደሚያደርግ እኔም በፊቱ ቆሜያለሁኝ ያረጀውን ነገሬን ጥዬ እጠባበቃለሁ ጌታዬ በሙሉ ልብ ተዘጋጅቼ አዲስ ነገር እሰራለሁ ያለው አምላኬ ታማኝ ነው አምነዋለሁ እጠብቀዋለሁ በተስፋ ቃሉን ሰጥቶኛልና ጌታ ሲመጣ የዋለው በወገግታ እግዚአብሔር መጥቻለሁ ሁሉም ነገር አዲስ አደርጋለሁ ታላቅ ነገር እሰራለሁ ማዳኔን በኃይል አሳያለሁ ደግሞ አሁኑ ይበቅላል አይዘገይም ፈጥኖ ይገለጣል ብሎ ሲናገር ሰምቻለሁ ይህንን በተስፋ ጠብቃለሁ ደግሞ በዓይኖቼ ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ ጠብቃለሁ ደግሞ በዓይኖቼ አየዋለሁ እንዲህ ሲናገረኝ ሰምቻለሁ ይህንን በተስፋ ጠብቃለሁ ደግሞ በዓይኖቼ አየዋለሁ። ወገኖቻችን እንቆማለን ሁላችንም ይህን የመጣውን ጌታ እጆቻችንን ዘርግተን አንደበቶቻችንን ከፍተን ስሙን እየጠራን እናመሰግነዋለን። ምስጋናውን እንናገራለን። ሃሌሉያ እግዚአብሔር 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 ታላቅ እግዚአብሔር ንጉሥ እግዚአብሔር ቅዱስ እግዚአብሔር ውእቱ እግዚአብሔር ጌታ እግዚአብሔር አምላክ እግዚአብሔር በሥራ ላይ ነው። እግዚአብሔር እየሰራ ነው። ሁሉ ሰው እግዚአብሔር ያመሰግነዋል፣ እግዚአብሔርን ያከብረዋል። ዙፋን ባለበት እንበረከካለን፣ ጉልበቴ ታጠፋል ከዚህ የሚጠቀስ
ሸክሜ ይራገፋል። አባትነት ሁሉ በሚሰየምበት ዙፋን ባለበት እንበረከካለን። ጉልበቴ ታጠፋ ኃይሌም ይታደሳል። በመንፈስ አሁን እነሱ የቀረበ እንደዚህ ልክ እንደተንበረከከ ሰው እግዚአብሔር እናመሰግነዋለን። ሃሌሉያ
በሰማይ ያለው ክብር ሁሉ ለአምላካችን ለእግዚአብሔር ይሁን።